ለምታጨበጭቡለት አምላክ ልቅ መኖር ጀምሩለት ወገኖች። መላእክት በክንፎቻቸው ያጨበጭቡለታል፣ መላእክት በእግሮቻቸው ያሸበሽቡለታል። አሁን እኛን የሚፈልገው የዚህ የፍቅር ልባችን ተነክቶ በልባችን እንድናነግስ ብቻ፣ ከኃጢአት ጋር እንድንቆራረጥለት ነው። ጭብጨባ አይበቃው፣ ጭምታ አይበቃው። ጭምት ሁኑለት፣ ከወደዳችሁት ሁኑለት። የሚወደኝ ቢኖር ትእዛዜን ይጠብቃል ይላል። ያጨበጭባል አይደለም። ይቅርታ አታጨብጭቡ ማለት አይደለም። አድንቁት፣ አክብሩት። የሚበልጠው ግን ተገዙለት። ለምታፈቅሯቸው ትገዙላቸው የለ፣ ለምትወዷቸው ትሸነፉላቸው የለ፣ ለወለዳችኋቸውና ለምትወዷቸው ልጆቻችሁ ትንከራተቱላቸው የለ። ተንከራተቱለት፣ ውደዱት፣ አፍቅሩት፣ ተገዙለት። መውደዳችሁ ይረጋገጠው በመገዛታችሁ፣ እሺ በማለታችሁ ነው፣ በማድመጣችሁ ነው። በዚህ ነው